ቤኪ ስፖርት ዕለታዊና አጫጭር ስፖርታዊ መረጃዎች በፍጥነትና በጥራት ወደ እናንተ የምናደርስ ይሆናል። ውድ የቻናሌ ቤተሰቦች እንኳን በሰላም ቆያችሁ። የዕለቱን አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ የምንቀርብ ይሆናል። ፕሮግራሙ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዩናይትድን ወደሚመለከቱ መረጃዎች በመጀመሪያ ስናልፍ ማንቸስተር ዩናይትድ አሁን እየወጣ ባለ መረጃ መሰረት ሳንድሮ ቶናሊን እና የኖቲንግሃም ፎረስት ድንቁን አማካኝ ኤሊዮት አንደርሰንን ለማስፈረም እንደሚፈልግና ከሳንድሮ ቶናሊ ወኪሎች ጋር ንግግር እንዳደረገና ስለ ዝውውሩ የሚያስፈልጉ ጉዳዮችን እንደጠየቀም ሲነገር ኤሊዮት አንደርሰንን በጥብቅ የሚፈልገው የአማካኝ ክፍሉን ችግር ይቀርፍልኛል ብሎ ከያዛቸው ሚድፊልዶች ውስጥ አንዱ ሲሆን እነዚህን ሁለት ተጫዋቾች ደግሞ ማንቸስተር ሲቲዎችም እንደሚፈልጉና ማንቸስተር ተቀናቃኝ ዩናይትድን አሸንፎ ለማስፈረም እንደሚፈልጉ ሲጠበቅ በክረምቱ የዝውውር መስኮት የሁለቱ ተጫዋቾች ማረፊያ ክለብ ገና ከሆኑ አጓጊ ይሆናል። እናንተስ የትኛው ተጫዋች ወደ የትኛው ክለብ መሄድ ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልን። በሌላ ዜና ቴሌግራፍ እንዳስነበበው ከሆነ ማንቸስተር ዩናይትዶች ማይክል ካሪክን የቲሙ ዋና አሰልጣኝ አድርገው ለመቅጠር እንደሚፈልጉና ገበያ ካሉት ሌሎች የአሰልጣኝ አማራጮች ካሪክ የተሻለ ሆኖ በመገኘቱ ከንቀቀን የማንቸስተር ቋሚ አሰልጣኝ ወደ መሆን ነገር እያመራ እንደሆነና ቀጣይ ዓመት ማንቸስተር ዩናይትድም ሊመራ እንደሚችል ሲዘገብ፣ በተያያዘ ዜና ሃሪ ማጓየር ከማንቸስተር ጋር የሚያቆየውን የ1 ዓመት ውል የፈረመ ሲሆን እስከ ሰኔ 27 የሚያቆየውን ለመፈረም ከማንቸስተር ዩናይትድ ጋር ከስምምነት እንደደረሰ ታማኙ የመረጃ ምንጭ ፋብሪዚዮ ሮማኖ ዘግቧል። አርሰናልን በተመለከተ ብዙ የጉዳት ዜናዎች ያሉ ሲሆን የአርሰናሉ ተጫዋች የሆነው ቡካዮ ሳካና ዴክላን ራይስ ምንም አይነት ጉዳት እንዳላጋጠማቸውና ለጥንቃቄ ሲባል ወደ አርሰናል እንደተመለሱ ሲገለጽ፣ ኑኖ ማዱኬ እንደተጠበቀው መጥፎ ሳይሆን በቅርብ ወደ ሜዳ እንደሚመለስና በስፖርቲንግ ወይም በበርንማውዝ ጨዋታ ላይ ለክለቡ ግልጋሎት እንደሚሰጥ ይጠበቃል። ሌላኛው ፒሮ ኢንካፔ ሲሆን ፒሮ ኢንካፔ ልምምድ ላይ ያለ ባጋጠመው ጉዳት ምክንያት ሪስክ ላለመውሰድ የኢኳዶር የሕክምና አባላት ወደ አርሰናል እንዲመለስ መክረዋል። እናም ሪስክ መውሰድ እንደማይፈልጉና አርሰናል ተመልሶ የመጋገሚያ ሂደቱን እንዲያስተካክል የተነገረው ሲሆን ሌላኛው ተጫዋች ኤብሬቺ ኤዜ ሲሆን ከእግሩ በታች በደረሰበት ጉዳት ምክንያት የሱ ጉዳት ትንሽ ረዘም ያለ ይመስላል። እናም ከታሰበው ቀን በፊት ቶሎ ለመድረስና ለክለቡ ግልጋሎት ለመስጠት ጥረት እንደሚያደርግ ተነግሯል። ሌላው መድፈኞቹን በሚመለከት ዜና የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ ልክ በዚህ ቀን ነበር ለአርሰናል ፊርማውን ያኖረው። በዚህም ድንቅ ተጫዋቾች ድንቅ የዝውውር መስኮት አሳልፏል እና በሚመጣዎችም ክረምቶች ለአርሰናል ጥሩ ዝውውር ያደርጋል ተብሎ ይጠበቃል። ውድ አድማጮቻችን ይህ ፕሮግራም ከተመቻችሁ ላይክ አድርጉ፣ ኮሜንት ሐሳባችሁን ስጡ፣ ኮሜንት እንመልሳለን። መልካም ቀን ይሁንላችሁ።